ሰላም የሌጀንድ ቱቶሪንግ ቤተሰቦች እንዴት ናችሁ? ሚስተር ናሆም ነኝ። ክረምታችሁ እንዴት እያለፈ ነው? በጥሩ እያሳለፋችሁ እንደሆነ ተስፋ አለኝ። ዛሬ ደግሞ ቀጣይ ዓመት 7ኛ ክፍል የምትገቡ ልጆች ምን አይነት ትምህርቶችን ትማራላችሁ? ስንት ትምህርቶች አሉ? አዲስ የሚጨመሩ ትምህርቶችስ ምንድናቸው? ትምህርቶችስ ከባድ ናቸው ወይስ ቀላል ናቸው የሚለውን በአጠቃላይ ሃይላይት እናደርጋለን ማለት ነው ዛሬ። ስለዚህ አብራችሁን ቆዩ። እንግዲህ ያው እንደምታውቁት አስቀድሞ ትምህርትን ተዘጋጅቶ ወደ ትምህርት ገበታ መሄድ ብዙ ጥቅሞች እንዳሉት ባለፈው ቪዲዮ ላይ ነግሬያችኋለሁ። ያን ቪዲዮ ያላያችሁ ካላችሁ ተመልሳችሁ አንድ ቪዲዮ የባለፈውን ቪዲዮ ተመልከቱት። ስለዚህ ለቀጣይ ዓመት በደንብ እንድትዘጋጁ ይረዳችኋል ማለት ነው። እኛም ደግሞ ሌጀንድ ቱቶሪንግ ለቀጣይ ዓመት እንዲረዳችሁ ብለን የሚገርም ክላስ ሾርት ኖቶች ያሉት ቪዲዮ ያለው በመጨረሻም ደግሞ ጥያቄዎች የምትሰሩበት የኦንላይን ክላስ በፈለጋችሁ ሰዓት ገብታችሁ የምትማሩበት ቴሌግራም ላይ አቅርበንላችኋል። ስለዚህ ይህንን ክላስ መውሰድ የምትፈልጉ ተዘጋጅቼ ነው የምገባው፣ ይቻል ነገር ማድረግ እፈልጋለሁ፣ ትምህርትን በቀላሉ አንደርስታንድ ማድረግ እፈልጋለሁ የምትሉ ልጆች የኛ ትምህርት መቀላቀል ትችላላችሁ። ስለዚህ ይህን ትምህርት መማር የምትፈልጉ ሰዎች በዚህ ቴሌግራም ኮንታክት አድርጉን ወይ በዚህ ስልክ ቁጥር ደውሉልን። እንደ ሁልጊዜው ይህንን ቻናል ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ቪዲዮ ከተመቻችሁ ላይክ አድርጉልን። ሐሳብ አስተያየት ካላችሁ ደግሞ በኮሜንት ላይ አስቀምጡልን። አሁን ዝግጁ ከሆናችሁ ቀጥታ ወደ ዛሬው ቪዲዮ እንሂድ። እንግዲህ ሁሌም የማይቀረው ሂሳብ ነው። 7ኛ ክፍል ማቴማቲክስ፣ ያው ሁሉም ትምህርቶች በእንግሊዘኛ ነው የሚሆኑት። ስለዚህ የ7ኛ ክፍል ማት ምን ይመስላል? በውስጡ የያዘውስ ነገር ምንድነው? ስለምን አዲስ ነገር ልትማሩ ትችላላችሁ እና ወይስ የተማራችሁትን ነገር ነው ሰፋ አድርጋችሁ የምትማሩት የሚለውን ነገር እስኪ አንድ በአንድ እንመልከት። እንግዲህ ቻፕተር 1 ላይ ስንሄድ ቤዚክ ኮንሰፕትስ ኦፍ ሴትስ። ይሄ ኮንሰፕት ሜቢ ለእናንተ አዲስ ሊሆን ይችላል፣ ግን በጣም ሲምፕል የሆነ ነገር በቀላሉ አንደርስታንድ ልታደርጉት የምትችሉት ነገር ነው። ሴትስ ምንድነው? ኢንትሮዳክሽን ትማራላችሁ። ኮሌክሽን ኦፍ ዌል ዲፋይንድ ኦብጀክት፣ ስብስብ ማለት ነው። እሺ የሆኑ የሚታወቁ ነገሮች አንድ ላይ ሲሆኑ ያ ነገር ሴትስ ይባላል ብላችሁ ነው የምትማሩት። ምንም የተለየ ነገር የለውም። ለምሳሌ አሁን አንድ ክላስ ውስጥ 15 ተማሪዎች ቢኖሩ ያ ምንድነው? የተማሪዎች ስብስብ አይደለም የሚባለው፣ ሴት ነው ማለት ነው። ሴት ኦፍ ስቱደንትስ ኢን ክላስ ምናምን ይባላል። ስለዚህ ሴት ማለት ስብስብ ነው በቀላሉ ማለት ነው። ስለዚህ አሁን እዛ ውስጥ ያ ስብስብ ውስጥ ሜምበር የሚባል ነገር አለ ወይ ኤሌመንት የምንለው ነገር አለ። አሁን 15 ተማሪ ሴት ቢሆኑ አንዱ ተማሪ ከዛ ውስጥ ደግሞ ምን ይሆናል ማለት ነው? ሜምበር ወይ ኤሌመንት ይሆናል ማለት ነው። እነዚህ ነገሮች ነው የምታዩት። ከዛ ሪሌሽን አሞንግ ሴትስ፣ ሴቶች ኢኳል መሆናቸውን፣ ኢኩቫለንት መሆናቸውን፣ ሰብሴት ፕሮፐር ሰብሴት መሆናቸውን ታያላችሁ። ከዛም ኦፕሬሽንስ ኦን ሴትስ ላይክ ዩኒየን ኦፍ ሴትስ፣ ኢንተርሴክሽን ኦፍ ሴትስ። ዩኒየን ማለት የተለየ ነገር የለውም። ሁለት ሴቶች ይሰጧቸዋል፣ እነሱም መቀላቀል በቃ ሁለቱን አንድ ላይ ሁሉንም። አሁን እዚህ ጋር 10 ተማሪ ቢኖር እዛ ጋር ደግሞ 15 ተማሪ ቢኖር 25 ስታደርጓቸው ዩኒየን ኦፍ ሴትስ። ኢንተርሴክሽን ደግሞ ኢንኮመን ያላቸው በጋራ ያላቸው እነዚህ ነገሮች ታያላችሁ ማለት ነው። የተለየ ነገር አይኖረውም። ቻፕተሯን በጣም ቀላሉ ቻፕተር ነው የሚሆነው እንደ መግቢያ። ይህን ታያላችሁ ማለት ነው። ቻፕተር 2 ላይ ደግሞ ስለ ኢንቲጀርስ ነው የምታዩት። ለኢንቲጀር አይን ተመራችኋል ብዬ አስባለሁ፣ ግን ሞር ላይክ ስለ ኢንቲጀር በስፋት የምትማሩት እዚህ ነው። ኢንቲጀር ማለት የተለየ ነገር የለውም። አሁን ቁጥር ስንመጣ መጀመሪያ ናቹራል ነምበር አለ አይደል? ይሄ ከአንድ የሚጀምረው ማለት ነው። ከዛ ሆል ነምበር አለ ከዜሮ የሚጀምር የሚሄደው ማለት ነው። ከዛ በኋላ ደግሞ ኔጌቲቭ ሲጨምር ደግሞ ኢንቲጀርስ ይሆናል ማለት ነው። ናቹራል ነምበር ላይ ዜሮ ሲጨምር ሆል ነምበር ይሆናል አይደል? ሆል ነምበር ላይ ደግሞ ኔጌቲቭ ሲጨምሩ ኢንቲጀርስ ይሆናል ማለት ነው። ኢንቲጀርስ ኔጌቲቭ፣ ዜሮን እና ፖዚቲቭ የያዘ ቁጥር ነው ማለት ነው። ስለሱ ትማራላችሁ። ከዛ በኋላ ኮምፔሪንግ ኤንድ ኦርደሪንግ ኢንቲጀርስ፣ ኮምፔር ታደርጋላችሁ። የቱ ነው አሁን ለምሳሌ በቁጥር ኖርማል ቁጥር ስትሄዱ 1 እና 100ን ብታዩ 100 አይደለም የሚበልጠው ከ1። ወደ ኔጌቲቭ ስትመጡ ግን ኔጌቲቭ 100 እና ኔጌቲቭ 1 ነው የሚበልጠው። ስለዚህ እነዚህን ኮምፔር ኦርደር ማድረግ ትማራላችሁ። ሌላኛው ደግሞ አዲሽን፣ ሰብትራክሽን ኢንቲጀርስ። እነዚህን ሰብትራክት ስናደርግ አድ ስናደርግ ኢንቲጀሮችን ትማራላችሁ ማለት ነው። ፖዚቲቭ እና ኔጌቲቭ ሲሆን ምንድነው የሚሆነው? ሁለቱም ኔጌቲቭ ሲሆኑ ምንድነው የሚሆኑት? እነዚህን ትማራላችሁ። ይሄም በጣም ቀላል ነው። መልቲፕሊኬሽን ኤንድ ዲቪዥን ኦፍ ኢንቲጀርስ፣ መልቲፕላይ ዲቫይድ ማድረግም ትማራላችሁ ማለት ነው። ፖዚቲቭ ሲባዛ ምን ይሆናል? ኔጌቲቭ እና ኔጌቲቭ ሲባዛ ምን ይሆናል? ይሄንን ትማራላችሁ። ኢቭን እና ኦድ ኢንቲጀርስ፣ ይሄም መልቲፕሊኬሽን እና ዲቪዥን ላይ ዲፔንድ ነው የምትማሩት ነው። ቻፕተር 2 እንግዲህ በጣም ቀላል ልትሰሩት የምትችሉት ነው ማለት ነው። ባይዘ ቀላሉ ትምህርት ነው። ከትምህርቶቹ ጥቀስ ብባል በመጀመሪያ ደረጃ ማትስን ነው የምጠቅሰው። በጣም ሲምፕል ነገር ነው የምትማሩት። ቻፕተር ላይ ስለ ስብስብ ነው የምትማሩት። የእነዚህ ስብስቦች የቁጥሮች ስብስብ፣ ሴት ኦፍ ናቹራል ነምበር፣ ሆል ነምበር እያላችሁ ነው የምትሄዱት ማለት ነው። ምንም የተለየ ነገር የለውም። ቻፕተር 2 ደግሞ ስትመጡ ስለ ቁጥሮች ነው የምትማሩት። አስቡ፣ ግሬድ 7 ላይ ሆናችሁ ስለ ቁጥር መማር በጣም ቀላል ነገር ነው አይደለ? ግን አስቀድመን ማትስ ከባድ ነው ብለን አይምሯችንን ስለምናሳምነው ከባድ ትምህርት ይሆንብናል። ማትስ በጣም ቀላል ትምህርት ነው። እነዚህ ሁለቱን ቻፕተሮች እንግዲህ ፈተናዎቹን ራሱ ድፍንፍን ማድረግ ትችላላችሁ ማለት ነው። ከዚህ የተሻለ ደግሞ በጣም በቀላሉ አንደርስታንድ ማድረግ ከፈለጋችሁ የእኛን የኦንላይን ክላስ ተቀላቀሉ። በሚገርም ሁኔታ ትገባላችሁ። ፈተና ኤክስ መሆን ይቀራል ማለት ነው ማትስ ላይ። ወደ ቻፕተር 3 እንሂድ። ቻፕተር 3 ደግሞ ሊኒየር ኢኩዌሽንስ። ሊኒየር ኢኩዌሽን ማለት ግሬድ 6 ግሬድ 5 ላይ የእኩልነት አረፍተ ነገር ብላችሁ የተማራችሁት ነው። ሊኒየር ኢኩዌሽን ማለት ስለ
አልጀብሪክ ተርምስ፣ ስለ ኤክስፕሬሽን፣ ስለ ተርም ይሄ ተለዋዋጭ ተርም ቁም ምናምን ብላችሁ ግሬድ 5 እና 6 ላይ ተምራችኋል አይደለ? እሱን ነው በቃ በእንግሊዝኛ እዚህ ጋር የምትማሩ ማለት ነው። ሶ ሊኒየር ኢኩዌሽን ማለት ኤክስ ዋይ ፈልጉ አይደለ? ቫሪያብሎችን ፈልጉ፣ ተርም ምን ማለት ነው? በጣም ሲምፕል የሆኑ ነገሮችን ነው የምትሰሩት ማለት ነው። ሶልቪንግ ሊኒየር ኢኩዌሽን፣ የእኩልነት አረፍተ ነገርን መፍታት ምናምን የሚባል ነገር ተምራችኋል ግሬድ 5 6 ላይ። ስለዚህ እሱን ነገር ነው የምትመለከቱት ማለት ነው። ይሄ በጣም ቀላሉ ትምህርት ነው የሚሆነው። ሶልቪንግ ሊኒየር ኢኩዌሽንስ ኢንቮልቪንግ ብራኬት ያላቸው ሊኒየር ኢኩዌሽኖች፣ ፍራክሽን ያላቸው በጣም ቀላል ነገር ነው። ስለ ፍራክሽንስ አብዛኛውን ትምህርቶች ግሬድ 6 ላይ ከተማራችሁ ግሬድ 6 ላይ ማትስን የተማረ ሰው ይህንን በቀላሉ መስራት ይችላል ማለት ነው። ካርቴዥያን ኮኦርዲኔት ሲስተም፣ ይሄ ኳድራንት፣ ፈርስት ኳድራንት፣ ሰከንድ ኳድራንት፣ ሰርድ ፎርዝ ኳድራንት እነዚህም በጣም ሲምፕል ናቸው። ኤክስ ዋይ ኮኦርዲኔት የምንለው ነው። ኔጌቲቭ ያለው የቱ ነው፣ ፖዚቲቭ ያለው ኳድራንቱ አለ ምን ነው የሚሆነው ምናምን የሚለውን ነገር ነው የምትማሩ ማለት ነው። ሌላኛው ደግሞ አፕሊኬሽን ነው። እንግዲህ ግሬድ 6 5 ላይ እየተማራችሁ እንደተመጣችሁት የሆነ ቻፕተር ስትማሩ አሁን ትጋና ትጋብ ስትማሩ ኤልሲኤም እና ጂሲኤፍ መጨረሻ ላይ ምን አለ? ትጋና ትጋብ ትግበራ አይደለ? ስለ ፍራክሽን ስትማሩ ክፍልፋይን ትግበራ አይደለ? ሶ እያንዳንዱ ትምህርት ላይ አፕሊኬሽን ትግበራ የምንለው ነገር አለ ማለት ነው። ይሄ በሪል ላይፍ ላይ ምን ቦታ እንጠቀመዋለን፣ እንዴት ነው አፕላይ የምናደርገው የሚለውን ነገር አፕሊኬሽን። ስለዚህ ሊኒየር ኢኩዌሽን የእኩልነት አረፍተ ነገርን መተግበር ብላችሁ ተምራችኋል ግሬድ 6 ላይ። ሶ አፕሊኬሽኑንም በደንብ ታያላችሁ። ቻፕተር 3 ስለዚህ ነው አጠቃላይ። ወደ ቻፕተር 4 ስንመጣ ደግሞ ሬሽዮ፣ ፕሮፖርሽን እና ፐርሰንቴጅ የሚባል ነገር አለ ማለት ነው። ሶ ይሄ ወደረኝነት፣ ንጽጽር፣ ፐርሰንት፣ መቶኛ ብላችሁ የተማራችሁት ነገር አለ አይደለ? ቻፕተር 4 ላይ በተመሳሳይ ነው የምትማሩት። ሬሽዮ ምንድነው? ፕሮፖርሽን ምንድነው? የቀጥታ ርቱ ወደረኛነት፣ ኢርቱ ወደረኛነት ምናምን ብላችሁ ተምራችኋል አይደለ? ዳይሬክትሊ፣ ፕሮፖርሽናል፣ ኢንቨርስሊ ምናምን እያለ እዚህ ጋር ትማሩታላችሁ ማለት ነው። ኦልሬዲ የተማራችሁትን ነገር በእንግሊዝኛ ነው የምትማሩት ማለት ነው። ስለ ሬሽዮ ተምራችኋል። ስለዚህ መቶኛስ ሪቫይዝ ታደርጋላችሁ፣ ስለ ፐርሰንቴጅ የተማራችሁትን ነገር ማለት ነው። ሌላኛው ደግሞ አሁንም ትግበራ ነው። አፕሊኬሽን ኦፍ ሬሽዮ፣ ፕሮፖርሽን፣ ፐርሰንቴጅ አይደለ? ወደረኝነት ትግበራ ብላችሁ ግሬድ 6 ላይ ታችሁታል አይደለ? በአማርኛ የተማራችሁ ልጆች። ስለዚህ ይሄ ሬሽዮ፣ ፕሮፖርሽን እና ፐርሰንቴጅ አፕሊኬሽኑን ታያላችሁ ማለት ነው። ሶል አባውት ዲስ ቻፕተር 4 የተለየ ነገር የለውም። የተማራችሁት ነገር ግን ሰፋ ብለው ትንሽ አዳዲስ ነገር ጨምሮ ከባለፈው ዓመት ትንሽ ከበድ ብሎ ይመጣል ማለት ነው። ያንን መስራት የቻለ ሰው ይሄንን በቀላሉ መስራት ይችላል። ቻፕተር 5 ደግሞ ፔሪሜትር ኤንድ ኤሪያ ኦፍ ፕሌን ፊገርስ። ስለዚህ ይሄ ዙሪያና ስፋት ግሬድ 5 ጀምሮ እየተማራችሁ ግሬድ 4 ላይም የተወሰነ ሊኖር ይችላል ማለት ነው። ስለዚህ ፔሪሜትር እና ኤሪያ ትፈልጋላችሁ ማለት ነው። ስለ ትራያንግሎች ተምራችኋል አለ ግሬድ 6 ላይ ትራያንግል ጎነ 3 ብለን ከፋፍለናቸው አይደለ? በሳይዳቸው አንጻር አይሶስለስ፣ ስኬለን ምናምን ብለን ከፍለናቸዋል። በአንግላቸው አንጻር ደግሞ አይደለ? አኪዩት አንግል ትራያንግል፣ ራይት አንግል ትራያንግል፣ ኦብቱስ አንግል ትራያንግል እያለን ስለ ትራያንግሎች ከፍለናል ማለት ነው። ስለ ትራያንግሎች እናያለን። ስለ ኳድሪላተራል ጎን አራቶች፣ ሬክታንግል፣ ትራፒዚየም፣ ፓራሌሎግራም የነዚህን ኤሪያ እና ፔሪሜትር እንፈልጋለን ማለት ነው። የሰርክሎችን የተለያዩ ኤሪያ እና ፔሪሜትሮችን ሰፋ አድርገን ባለፈው ዓመት ካየናቸው የተወሰነ ሰፋ አድርገን እናያለን ማለት ነው። ይሄም የተወሰነ ትኩረት ነው የሚፈልገው። ሁሌ እንደምለው ደግሞ ማትስ ላይ ይሄ መልቲፕሊኬሽን ዲቪዥንን በቃ በደንብ መቻል አለባችሁ። አሁን መልቲፕሊኬሽን ላይ የሚቸገር ሰው ጣቱን የሚቆጥር ሰው 7ኛ ክፍል ላይ ማትስ ላያስጠላው አይችልም። ስለዚህ በቻላችሁ አቅም ይሄንን ክረምት በቃ ይሄ መልቲፕሊኬሽን ዲቪዥን ቤዚክ የሚባሉትን ቤዚክ ኦፕሬሽን የምንላቸውን ማትስ ላይ መጨረስ መቻል አለባችሁ። እነዚህን ነገሮች ከጨረሳችሁ ኢዝሊ ማትስን መማር ትችላላችሁ ማለት ነው። ፔሪሜትር ማለት ፎርሙላ ትይዛላችሁ፣ ኤሪያ ፎርሙላ ትይዛላችሁ። ከዛ በኋላ መልቲፕላይ ዲቫይድ ማድረግ ነው። የተለየ ነገር አይኖረውም ማለት ነው። ቻፕተር 5 is all about this። ቻፕተር 6 ላይ ሜቢ ይሄ አዲስ ሊሆንባችሁ ይችላል። congruency of plane figures። ስለዚህ ይሄ definition and illustration of congruent figures፣ congruency of triangles፣ tests for congruency። ስለዚህ አሁን ይሄ like congruency ማለት ተመሳሳይ የሆኑ አሁን ትራያንግል ጋር ስንመጣ ኮንግረንት ናቸው ለማለት ምን ማየት አለብን፣ ምን ያስፈልጋል? የአንግል ሳይድ የሚባል ነገር አለና የሳይዶችን ፕሮፖርሽናሊቲ ምናምን ይሄ ሲሚላር ፊገርስ፣ ኮንግረንት ፊገርስ ተመሳሳይነት ጋር የተያያዘ ነገር እናያለን ማለት ነው። ይሄ በጣም ቀላሉ ቻፕተር ነው የሚሆነው፣ ግን ትኩረት ይፈልጋል። አሁንም እንዳልኳችሁ ትኩረታችሁን መስጠት ከቻላችሁ በጣም ቀላሉ ፓርት ነው። ይሄም ቻፕተር 7 ጋር ስንመጣ ደግሞ ዳታ ሃንድሊንግ ነው፣ መረጃ አያያዝ ተምራችኋል። ይሄ ሚድ፣ ሞድ፣ ሚዲያን መፈለግ፣ ይሄ አማካይ ሚድ ሞድ ምናምን ብላችሁ ተምራችኋል አለ ግሬድ 6 ላይ። ሶ ይሄ መረጃ አያያዝ ነው ማለት ነው። ስለዚህ ይሄ እንዴት ነው ኦርጋናይዜሽንስ ኦፍ ዳታ ዩዚንግ ፍሪኩዌንሲ ቴብል፣ ይሄ ቴብል የሚሰሩትን ነገሮች መረጃ በዛ እንድትይዙ። አሁን ለምሳሌ አንድ ክላስ ውስጥ ተማሪዎች የሚወዱትን ትምህርት ከሆነ ማትስ ብላችሁ ስንት ተማሪዎች ይሄዳሉ ምናምን አለ፣ ታሊ ማርክ ምናምን ብላችሁ ተምራችኋል አይደለ? ስለዚህ እነዛን ነገሮች ይሄ ፓይ ቻርት ምናምን፣ ይሄ ባር ግራፍ
መረጃ አያያዝን መረጃ የምንገልጽበትን መንገድ ግሬድ 6 ላይ የተማራችሁትን ነገር በእንግሊዝኛ ሆኖ ትንሽ ሰፋ አድርጋችሁ ነው የምትማሩት። ወይም በጣም ደስ የሚለው ኢንተረስቲንግ የሆነ ትምህርት ነው። ባይዘ ማትስ ደስ የሚለው እንዴት መሰላችሁ? አሁን እዚህ የምትማሩትን አሁን ስለ ዳታ ሃንድሊንግ ዩኒቨርሲቲ ድረስ ትማሩታላችሁ። እስከ ላይ ድረስ በቃ ሊኒየር ኢኩዌሽን ሰፍቶ ኳድራቲክ ኢኩዌሽን እያለ ብዙ ቦታ ትማሩታላችሁ ማለት ነው። ስለዚህ እስከ ላይ ድረስ የሚያያዝ ትምህርት ነው ማትስ። ለዚህ ነው አሁን ብዙ ተማሪዎች ከታች ጀምሮ በደንብ አይማሩትም። የሆነ ክላስ ጋር ተነስተው መማር ሲፈልጉ አይችሉትም። ለምንድነው? ከታች ጀምሮ ይፈልጋላ እየተማራችሁ አንደኛ ክፍል ሁለተኛ 3 እያላችሁ ተያያዥነት ስላለው ጉብዝናችሁን ይጠይቃል ማለት። ስለዚህ እናንተ ከታች ጀምሮ አሁን ጥሩ ጊዜ ላይ ነው ያላችሁት። አሁን ማትስ ከባድ የሚባለው ትምህርት ላይ አይደለም ያለው። እስከ 9 ምናምን ባለው ማትስ ብዙም አይከብድም። ከዛ በኋላ ትንሽ ጨመር ወደ 11 ስቴጅ ዴሪቬቲቭ ኢንተግሬሽን ምናምን ትንሽ እየጨመረ ሲሄድ ወሰብሰብ የሚል ይመስላል እዛ ጋር። ግን እዚህ ጋር በደንብ ተምሮ ያለፈ ተማሪ ማትስ እውነቴን ነው የምላችሁ ምንም አይከብደውም። እናንተ ብቻ እስካሁን ያለፋችሁን በደንብ ለማካካስ ሞክሩ። ቤዚክ ከሚባሉ የማትስ እንትኖች እየሄዳችሁ እዚህ ደረጃ ላይ ከደረሳችሁ ጥሩ ማሻሻል ለማምጣት ከቻላችሁ የተሻለ ነገር መስራት ትችላላችሁ ነው። ማትስ ቀላል ነው ሁሌ ነው የምለው እና እስኪ ቻሌንጅ አድርጉ ነው። የእውነቴን ነው የምላችሁ። እኔ ማትስ ከባድ ነው የሚል ልጅ ቻሌንጅ ያድርገኝ መጥቶ ማካፈል እየቻለ ማባዛት እየቻለ መደመር በአግባቡ እየቻለ ማትስ ይከብዳል የሚል ተማሪ ካለ የእውነቴን ነው የምላችሁ እኔን ቻሌንጅ ያድርገኝ። ምንም እንትን ወስዳለሁ ማለት ነው። ማትስ አይከብድም ብዬ የምለው እውነትም ስለማይከብድ ነው። ስለ ማትስ ይሄን ያህል ካልን ቀጣይ ደግሞ ወደ ሳይንስ ወደ ጀነራል ሳይንስ እንሄዳለን። አካባቢ ሳይንስ ኢንቫይሮንመንታል ሳይንስ ብላችሁ ግሬድ 6 ላይ ተምራችኋል። አሁን ግን ጀነራል ሳይንስ ይሆናል። በነገራችን ላይ እኛ ስንማር ይሄ ጀነራል ሳይንስ 3 ሳብጀክት ነበረ፣ ፊዚክስ፣ ባዮሎጂ፣ ኬሚስትሪ። ሶስቱን አንድ ላይ አድርገው ጀነራል ሳይንስ አሉት ማለት ነው። እና ፊዚክስ በጣም ኢንትረስቲንግ የሆነ ትምህርት ነው ብቻውን፣ ባዮሎጂ ኢንትረስቲንግ የሆነ ትምህርት ነው፣ ኬሚስትሪ በጣም አሪፍ የሆነ ትምህርት ነው። ስለዚህ ለዛ እንደ መነሻ የሚሆናቸውን በጣም ቤዚክሶቹን በዚህ ትምህርት ትማሩታላችሁ ማለት ነው። ስለዚህ ሳይንስም በጣም ኢንትረስቲንግ የሆነ ትምህርት፣ በተለይ ናቹራል ሳይንስ ጆይን ማድረግ የምትፈልጉ ልጆች ካላችሁ፣ ወደ ኢንጂነሪንግ ወደ ፓይለት መሆን የምትፈልጉ ካላችሁ፣ ሜዲካል ዶክተር መሆን የምትፈልጉ ብዙ በቃ ጥሩ የሚባሉ ዲፓርትመንቶች እዚህ ስራ አሉ ማለት ነው። እነዚህን ነገሮች ጆይን ማድረግ የምትፈልጉ ልጆች ይሄንን ትምህርት የምሬን ነው የምላችሁ በደንብ አድርጋችሁ ተማሩት። አሁን ነው ይሄ ደግሞ መነሻው አሁን ነው። ማትስ ቅድም አሁን ጥሩ ቤዝ ካላችሁ ምናምን እያልኳችሁ ነበር አይደለ? ይሄ ሳይንስ ደግሞ ቤዙ የሚጀምረው አሁን ላይ ነው እና እዚህ ላይ በደንብ ትኩረት አድርጋችሁ መጀመር ከቻላችሁ እንደ መነሻ ሞር ብዙ ነገር ልትጠቀሙበት ትችላላችሁ ወደፊት። ጀነራል ሳይንስ ወደ ቻፕተር 1 ስንመጣ ቤዚክ ኮንሰፕትስ ኦፍ ሳይንስ፣ ስለ ሳይንስ ቤዚክ ኮንሰፕትስ ይሰጣችኋል። ሳይንስ ምን ማለት ነው? ሳይንስ በስንት ይከፈላል? ናቹራል ሳይንስ፣ ሶሻል ሳይንስ ብራንቾቹ ምንድናቸው እና ላቦራቶሪ ኢኩዊፕመንቶች ምንድናቸው፣ ሴፍቲ ሩል በቃ ቤዚክ የሚባሉ ስለ ሳይንስ አንዳንድ ነገሮችን ያስጨብጣቸው። የተለያዩ ሳይንቲስቶችን ያነሳላቸዋል። ሁለተኛ ቻፕተር ላይ ደግሞ ማተር ኢን አወር ሰራውንዲንግ ስለ ማተር ታያላችሁ ማለት ነው። አይ ቲንክ አካባቢ ሳይንስ ላይ አለን ይሄ መጠነ ቁስ አካል ምናምን ተብሎ የሚጠቀሱ ናቸው ማለት ነው። እነዚህ ማተር ኢን አወር ሰራውንዲንግ፣ ካራክተሪስቲክስ ኤንድ ኔቸር ኦፍ ማተር፣ ማተር ምንድን ነው አይደለ? ሁሉም በዙሪያችን ያሉ ነገሮች ማተር ናቸው ብለን ተምረናል አይደለ? ግሬድ 6 ላይ ሁሉም ነገሮች የምታያቸው አጠገባችሁ ላይ ያሉ ነገሮች ሁሉ ምንድናቸው? ቦታ መያዝ ከቻሉ የሆነ ማስ ካላቸው ማተር ናቸው ይባላል ማለት ነው። ሶ ፊዚካል ኬሚካል የአካላዊና ኬሚካላዊ ብላችሁ የተማራችሁት ፕሮፐርቲስ ኦፍ ማተር፣ ክላሲፊኬሽን ኦፍ ሰብስታንስስ፣ ቼንጅ አራውንድ አስ የፊዚካል ቼንጅ እና ኬሚካል ቼንጅ የምንለው። ፊዚካል የምንለው ይሄ ወረቀት ሲቀደድ ወረቀት ሲቃጠል ብዙ ጊዜ ኮመን ኤግዛምፕል የሚሰጠው ያ ነው ማለት ነው። ፊዚካል የምንለው ያ ነው። ኬሚካል የምንለው ደግሞ ይሄ ስናቃጠል ወደ አመድነት የሚቀየረው ነው ማለት ነው። ሌላኛው ደግሞ ሴፓሬሽን ኦፍ ሚክስቸርስ፣ ይሄ ድብልቆችን መለያየት ብላችሁ ንጥረት ጥልያ ምናምን አልተማራችሁ? እሱ ደግሞ ሴፓሬሽን ኦፍ ሚክስቸርስ ብሎ አለላችሁ ቻፕተር 2 ላይ ማለት ነው። አፕሊኬሽኑም ደግሞ በዛው ታያላችሁ። ቻፕተር 3 ላይ ደግሞ ስትመጡ ወደ መጀመሪያ ላይ ወደ ፊዚክስ ይሳባሉ። ቻፕተር 3 ጋር ደግሞ ስትመጡ ወደ ኬሚስትሪ ትመጣላችሁ። ስለ ኤሌመንት፣ ስለ ኮምፓውንድ፣ ይሄ ንጥረ ነገር ስለሚባለው ድብልቅ ምናምን ስለሚባሉ ነገሮች ታያላችሁ ማለት ነው። እዚህ ጋር አካባቢ ሳይንስ ላይ ተወሰነ በአማርኛው ተምራችሁታል። ሶ ኤሌመንት፣ ኮምፓውንድ፣ ኬሚካል ሪአክሽን ታያላችሁ ማለት ነው። ሲምፕል የሆኑ ኬሚካል ሪአክሽኖች ለምሳሌ አሁን ሃይድሮጂን የሚባል ኤሌመንት እና ኦክሲጅን የሚባል ኤሌመንት አንድ ላይ ሲሆኑ ምን አይነት ሪአክሽን ይፈጥራሉ፣ ምን ይገኛል ከነሱ የሚለውን እነሱ ሲምፕል የሆኑ ነገሮችን ትማራላችሁ። ባይዞ ይሄ እንደ መግቢያ ስለሆነ ይሄ ብዙም ከባድ ነገር የለውም። በቀላሉ አንደርስታንድ ልታደርጉት የምትችሉት ነገር ነው። ቻፕተር 4 ጋር ደግሞ ስትመጡ ወደ ባዮሎጂ ትመጣላችሁ። ሴል አስ ዘ ቤዝ ኦፍ ላይፍ፣ ስለ ማይክሮስኮፕ፣ ስለ ሴል፣ ስለዚህ ነገሮች ትማራላችሁ ማለት ነው። ቻፕተር 5ም ስትመጡ ሊቪንግ ቲንግስ ኤንድ ዘር ዳይቨርሲቲ፣ ስለ ሊቪንግ ቲንግ ታያላችሁ። ስለ ኪንግደም ኦፍ ላይፍ፣ ስለ እነዚህ ነገሮች ዲቴል ትመለከታላችሁ ማለት ነው። ቻፕተር 6 ላይ ስትመጣ ኤርዝ ኢን ስፔስ ወደ ፊዚክስ ይሄዳል ማለት ነው። አስትሮኖመር መሆን የምትፈልጉ ልጆች ምናምን ቻፕተር 6 ላይ መነሻውን ይሰጣቸዋል ማለት ነው። የኤርዝ ሼፕ ምንድን ነው፣
ፓርትስ ኦፍ ዘ እርዝ ይሄ ቦዲ አትሞስፌር ምናምን ቦዲ እና አትሞስፌር እነዚህ ነገሮች ታያላችሁ። ሙቭመንትስ ኦፍ ዘ እርዝ የሪቮሉሽን ሮቴሽን የሚባሉትን ነገሮች እነሱን ነገሮች ትመለከታላችሁ ማለት ነው። ሳይንስ እንግዲህ እንደ መግቢያ ስለሆነ በቃ ከሶስቱም ትምህርቶች ላይ አልኳችሁ አንዳንድ መጽሐፍ አድርገን እኛ በእኛ ጊዜ የተማርነውን እናንተ ደግሞ ሶስቱን በአንድ አድርጋችሁ ሀሳቦች ታያላችሁ ማለት ነው። ቻፕተር 7 ጋር ስትመጡ ደግሞ ፊዚክስ በጣም ኢንትረስቲንግ የሆነ እኔ እንግዲህ በጣም ዩር ፌቨሬት እንትን ብትሉኝ ፊዚክስ እና ማትስ ነውና ፊዚክስ ግሬድ 7 ላይ ሲመጣ እንዴት ደስ እንዳለኝ ልነግራችሁ አልችልም። በጉጉት የምጠብቀው ትምህርት ነበርና በጣም ኢንትረስቲንግ የሆነ ትምህርት ነው ፊዚክስ። በጣም በቃ የሚገርም ትምህርት ነው። እነዚህን ትምህርቶች የእውነቴን ነው የምላችሁ በደንብ አድርጋችሁ ተማሯቸው። ግሬድ 9 10 ላይ ፊዚክስ ብቻውን ስለሚመጣላችሁ በደንብ አድርጋችሁ ትማሩታላችሁ። በጣም ኢንትረስቲንግ የሆነ ሳብጀክት ነው። ቻፕተር 7 ላይ ፊዚክስ ነው የምትማሩ። ስለ ሞሽን፣ ፎርስ፣ ኤነርጂ ስለ እነዚህ ነገሮች ታያላችሁ። ምንድነው ላይክ ሞሽን ምንድነው? የሞሽን ታይፖች ምንድናቸው? ዴፊኒሽን ኦፍ ፎርስ ኤንድ ግራቪቴሽናል ፎርስ የግራቪቲ ምናምን በደንብ በቃ ሪል ላይፍ ነገር ነው ታውቃላችሁ። ከላይፋችሁ ጋር የሚገናኝ ነገር ነው የምትማሩበት ማለት ነው። ኢፌክትስ ኦፍ ፎርስ፣ ሜዠሪንግ ፎርስስ፣ ኤነርጂ ምንድነው? ስለ እንትን ተመራችሁ። ጉልበት፣ የጉልበት ምንጮች ምናምን ብላችሁ ተመራችኋል። ፎርምስ ኤንድ ኮንቨርዥን ኦፍ ኤነርጂ፣ ኢነርጂ ሶርሶች ይሄ የጉልበት ምንጮች ብላችሁ የተማራችሁት ማለት ነው። ስለነዚህ ነገር ታያላችሁ። ሳይንስ በጣም ኢንትረስቲንግ የሆነ ትምህርት ነው። ስለዚህ በተለይ ፊዚክስ ፓርቱ በጣም ደስ ይላል። ጤናን ደግሞ ጆይን ማድረግ የምትፈልጉ ካላችሁ ይሄ ስለ ሊቪንግ ቲንግስ የሚያወራው ስለ ሴል የሚያወራው ጋር በደንብ ትኩረት አድርጋችሁ ተማሩ። ሳይንስ በአጠቃላይ ይህንን ይመስላል። ሌላኛው የምትማሩት ትምህርት ደግሞ ሶሻል ስተዲስ ነው። ስለ ሶሻል ነገር ነው የሚያወራው። ይሄ ደግሞ ሞር ደግሞ ይሄንን ላይክ አንብባችሁት አንደርስታንድ ልታደርጉት የምትችሉት ነገር ነው። ባይዜ ሶሻል ትምህርቶች እኔ ባትማሩት ራሱ በቤታችሁ ቁጭ ብላችሁ አንብባችሁ የተሻለ ውጤት ማምጣት ትችላላችሁ። ያው ንባብ ነው። አንዳንድ ሀሳቦች አሉ። እነዛን ሀሳቦች አንብባችሁ አንደርስታንድ ልታደርጓቸው የምትችሉት ናቸው። ይሄ ውስብስብ የሆነ ሰው ሞር ብዙ ሊያስረዳችሁ የሚገባ ምናምን ነገር ውስጣቸው የለም። ስለዚህ ይህንንም ትምህርት አንብባችሁ አንደርስታንድ ልታደርጉት የምትችሉት ትምህርት ነው ማለት ነው። ሶሻል ስተዲስ ቻፕተር 1 ላይ ስትመጡ ኢንትሮዳክሽን ነው። ፊዚካል ካራክተሪስቲክስ ኦፍ ዘ እርዝ ነው የሚለው። በቃ ስለ ኦሪጂን ኦፍ ዘ እርዝ፣ ሼፕ ኤንድ ሙቭመንትስ ኦፍ ዘ እርዝ፣ ኤክስተርናል ኢንተርናል ኮምፖነንትስ ኦፍ ስትራክቸር ኦፍ ዘ እርዝ። እነዚህ ነገሮች በቃ ስለ እርዝ ነው አጠቃላይ ስትራክቸሩን ትመለከታላችሁ በዲቴል። በቃ ስለ ኦሪጂኑ፣ ስለ ሶላር ሲስተም፣ ስለ ፕላኔትስ፣ ስለ እነዚህ ነገሮች ትማራላችሁ ማለት ነው። ቻፕተር 2 ላይ ደግሞ ሂውማን ኢቮሉሽን ኤንድ ወርልድ ፖፑሌሽን ይላል። ስለ ሂውማን ኢቮሉሽን ይሄ ዝግመተ ለውጥ የሚባለውን ነገር ማለት ነው። ስለዚህ ፖፑሌሽን ወርልድ ፖፑሌሽን እንዴት ነው፣ ስለ ሂውማን ኢቮሉሽን፣ ስለዚህ እነዚህ ነገሮች ዲቴል ትመለከታላችሁ ማለት ነው። ቻፕተር 3 ላይ ደግሞ ስትመጡ ሂውማን ኤንድ ናቹራል ሪሶርስስ፣ ስለዚህ ሂውማን ኢንቫይሮንመንት ሪሌሽንሺፕስ እነዚህ ነገሮች ታያላችሁ። ፖፑሌሽን ሪሶርስ ሪሌሽንሺፕስ እነዚህ ታያላችሁ። ናቹራል ሪሶርስ የሚባሉት በተፈጥሮ የምታገኟቸው አይነት ሪሶርሶችን ስለነሱ ታያላችሁ ማለት ነው። ቻፕተር 4 ጋር ደግሞ ስትመጡ አንሸንት ሲቪላይዜሽንስ ኤንድ ሜዲቫል ሂስትሪ ኦፍ ዘ ወርልድ፣ ይሄ ደግሞ ወርልድ ሲቪላይዜሽን የድሮ ስልጣኔዎችን የዓለማትን ስልጣኔ እነዚህን ነገሮች ትመለከታላችሁ ማለት ነው። ቻፕተር 5 ጋር ደግሞ ስትመጡ አንሸንት ሂስትሪ ኦፍ አፍሪካ፣ ስለ አፍሪካ ትማራላችሁ። ኪንግደም ኦፍ ኢጅፕት፣ ኪንግደም ኦፍ ኑቢያ። ላይክ ኢንቫይሮንመንታል ሳይንስ ላይ ተወሰነ ተምራችሁ ነበር አለ ላስት ይር። ይሄ ኑቢያ ስልጣኔ፣ የአክሱም ስልጣኔ ምናምን እንዴት ተነሳ ምናምን የሚለውን ነገር ቻፕተር 5 ላይ ታይላችሁ። ቻፕተር 6 ላይ ስቴትስ and peoples of ancient and medieval Ethiopia፣ አሁን ደግሞ የኢትዮጵያን ስልጣኔዎች አክሱም፣ ላሊበላ፣ ጎንደር፣ ኢስላሚክ ሱልጣኔትስ እነዚህ ነገሮች ስለ ኢትዮጵያ የድሮ ታሪኮች በደንብ ትማራላችሁ ማለት ነው። ቻፕተር 7 ላይ ደግሞ contemporary global issues፣ ስለ human trafficking፣ ስለ environment፣ ስለ ተለያዩ ነገሮች እዛ ላይ ትመለከታላችሁ። ሶሻል ሳይንስ ይህንን ይመስላል። ይሄም በጣም በተለይ ታሪክ የምትወዱ ልጆች ሶሻል ነገር ማንበብ ብዙ ማንበብ የምትወዱ ልጆች ይሄ ትምህርት በጣም ኢንትረስቲንግ ነው። በቃ ስለ ታሪኮች በተለይ በጣም አንደርስታንድ ማድረግ የምትፈልጉ ስለ ዓለም ታሪክ፣ ስለ ዓለም ስልጣኔ፣ ስለ የሰው ልጅ አመጣጥ እያንዳንዱን ነገር ማወቅ ብዙ እነዚህ ነገሮች ላይ እንትን ማለት የምትፈልጉ ልጆች ይሄ ሳብጀክት በጣም ኢንትረስቲንግ ነው፣ በጣም ይመቻቸዋል። ሌላኛው ደግሞ የግሬድ 6 የትምህርት አይነት ሲቲዝንሺፕ ኤዱኬሽን ነው። ይሄ ደግሞ ያው ከግብረ ገብ ጋር ግሬድ 6 ላይ ግብረ ገብ ጋር የተማራችሁት ትምህርት ጋር ተመሳሳይነት አለው። ይሄ ደግሞ ይሄም በጣም አስፈላጊው የሚባለው ትምህርት ነው። ስለ ሀገራችሁ ሕግ፣ ስለ ሲቲዝንሺፕ፣ ስለ እያንዳንዱ ነገር ትማራላችሁ ማለት ነው። ዓለም ላይ ስላሉ ሕጎች እንዴት ነው፣ ሂውማን ራይት ምንድነው፣ መብታችን ምንድነው፣ ግዴታችን ምንድነው፣ እንደ ተማሪም እንደ ሁሉም ነገር እና ይሄ ለህይወት በጣም አስፈላጊ የሆነ ትምህርት ነው ማለት ነው። ግብረ ገብን ያስተምራችኋል። የኢትዮጵያን ስርዓት፣ ሕግ፣
እያንዳንዱን ነገር ትማሩበታላችሁ ማለት ነው። አሁን ዩኒት 1 ላይ ስትመጡ ስለ ሲቲዝንሺፕ ነው፣ ስለ ዜግነት ነው የምትማሩት። ሲቲዝንሺፕ ምንድነው? እንዴት ዜግነት ይገኛል? እንዴት ጥሩ ዜጋ ጉድ ሲቲዝን መሆን እንዴት ይቻላል? ጥቅሙስ ምንድነው? ስለነዚህ ነገሮች ነው የምትማሩት ማለት ነው። ሲቲዝንሺፕ በኢትዮጵያ ውስጥ ደግሞ እንዴት ነው የሚፈቀደው? በትውልድ ነው ወይ? በህግ ነው ወይ? በመኖር ነው ወይ? ስለዚህ እነዚህ ነገሮች በደንብ ትመለከታላችሁ ማለት ነው። ዜግነት የሚገኝ አሁን ለምሳሌ እናንተ የኢትዮጵያ ዜጎች ናቸው አይደል? የሌላ ሀገርም ዜጎች ልትሆኑ ትችላላችሁና ዜግነት የሚገኙባቸውን መንገዶች ስለ ህይወት ነው። ይሄ በቃ አብሯችሁ የሚዘልቅ ነገር ነው። አንድ ሀገር ውስጥ ዓለም ውስጥ እስከኖራችሁ ድረስ እነዚህ ነገሮች በጣም አስፈላጊ ናቸው። ቻፕተር 2 ጋር ደግሞ ስትመጡ ምንድነው ስለ ስቴት ኤንድ ገቨርንመንት፣ ስለ መንግስት፣ ስለ ተቋማት፣ ሀገርን ስለሚመራ ስለነዛ ነገር በደንብ ታውቃላችሁ ማለት ነው አይደል? አድጋችሁ የሆነ ስራ መስራታችሁ አይቀርም። እዚሁ ኢንቫይሮንመንት ውስጥ እዚሁ ሲስተም ውስጥ ስለምትሆኑ ስለ ስቴት ስለ ገቨርንመንት ትልቅ እውቀት ይሰጣችኋል ማለት ነው። ቻፕተር 3 ጋር ደግሞ ስትመጡ ስለ ዲሞክራሲ፣ ዲሞክራሲ ምንድነው? ዲሞክራሲ መነሻው የት ነው? ኦሪጂን ኦፍ ዲሞክራሲ፣ ሚኒንግ ኦፍ ዲሞክራሲ፣ በቃ እነዚህን ነገሮች በደንብ ታዩታላችሁ ማለት ነው። ይሄ ፎርምስ ኦፍ ዲሞክራሲ፣ ሊበራል፣ ይሄ ሶሻል የሚባለው ባይዘ ጠበቃ መሆን ዳኛ መሆን የምትፈልጉ ልጆች ይሄ እንትን ሊያመልጣችሁ አይገባም። በጣም ወዳችሁት ልትማሩ ብዙ ጥያቄ የምትጠይቁበት ኢንጌጅ ልታደርጉበት የምትችሉት ነው። ብዙም እንትን አይፈልግም። አንድ ዜጋ እንደመሆኑ ሊያውቃቸው የሚገቡ ነገሮች ነው እዚህ ውስጥ ያሉት። ስለ ways of exercising democracy፣ እንዴት ሀገራችን ላይ ዲሞክራሲ ማምጣት እንችላለን። እናንተ አይደለ ወደፊቶቹ ተስፋችን። ስለዚህ ስለ ሀገራችን ማወቅ፣ ኢትዮጵያ ውስጥ ዲሞክራሲ አለ ወይ የለም ወይ፣ ከሌለስ እንዴት ማምጣት እንችላለን፣ እንዴት ኤክሰርሳይዝ ማድረግ ይችላል ኢትዮጵያዎች ይሄን ዲሞክራሲ፣ ለኢትዮጵያስ የሚሆነው ዲሞክራሲ ምን አይነት ነው፣ አሜሪካ ምን አይነት ዲሞክራሲ ሲስተም አላት። እነዚህ ነገሮች በደንብ እንድታውቁ ያደርጋችኋል ማለት ነው። ስለዚህ ይሄ ትምህርት እንዳያልፋችሁ ነው የምላችሁ። በጣም አስፈላጊ ትምህርት፣ አድጋችሁ ራሱ የማይለያችሁ እስከ መጨረሻ አብሯችሁ የሚሄድ ነው ማለት ነው። ሌላኛው ደግሞ ስለ ሩል ኦፍ ሎው ትመለከታላችሁ ቻፕተር 4 ላይ። በነገራችን ላይ ይሄ ትምህርት እስከ መጨረሻ ድረስ አለ። ርዕሱ አይለያይም። እኔ ያስታውሳለሁ እኛ 5ኛ ክፍል ነው አይ ቲንክ የጀመርነውና ከ5ኛ እስከ 12ኛ ክፍል እስከምንማር ድረስ ርዕሱ ተመሳሳይ ነው። ቻፕተሮቹ ተመሳሳይ 12 ቻፕተር ምናምን አለው በእኛ ጊዜ። ሁሉም ቻፕተሮች ተመሳሳይ ናቸው። ሐሳብ እየቀየረ እየሰፋ ይሄዳል እንጂ ተመሳሳይ ነገር ነው የሚያነሳውና በጣም ጥቅም ያለው ትምህርት ነው ማለት ነው። ስለዚህ ዩኒት 5 ላይ ስለ ሂውመን ራይት ትመለከታለህ። ይሄ ሰው በመሆኑ የሚሰጠው መብት አለ አይደለ? እና በህግ ደግሞ የሚሰጠው መብት አለ። ስለዚህ ሂውመን ራይት ምንድነው እንደምታውቁት አይደለ? ለዚህ ሂውመን ራይት ብዙ አይነት ተቋማቶች ራሱ አሉ አይደለ እንደ ዓለም። ስለዚህ ሂውመን ራይት ምንድነው? ብዙ ኤንጂኦዎች አሉ እዚህ ላይ የሚሰሩ እና እናንተም እዚህ ነገር ላይ ጥሩ እውቀት ቢኖራችሁ ተመራጭ ይሆናል ማለት ነው። እንዴት የሰውን ማክበር እንችላለን፣ የራሳችንንስ መብት እንዴት ማስጠበቅ እንችላለን፣ እንዴት ለሰዎች መብትስ መሟገት መታገል እንችላለን የሚለውን ነገር ብዙ ነገር ትማሩበታላችሁ ማለት ነው። በጣም ኢንትረስቲንግ የሆነ ክላስ ነው። ይሄ ክላስም እንዳያመልጣችሁ ከአሁኑ ሞር ተዘጋጅታችሁበት እያነበባችሁ ብትሄዱ የተሻለ ይሆናል ማለት ነው። እና ቻፕተር 5 ይሄን ሐሳብ ካነሳን በኋላ ቻፕተር 6 ላይ የሚነሳው ሐሳብ ደግሞ ኢንጌጅመንት ኢን ኮሚኒቲ አፌርስ ይላል። ይሄ የማህበረሰብ ስራ ላይ ይሄ በጎ አድራጎት ላይ ነገሮች ላይ ማህበረሰቡን ይጠቅማል የሚታሰቡ ነገሮች ላይ እንዴት መሳተፍ እንችላለን። the meaning of community engagement ጥቅሙ ምንድነው? የቮለንተር ማድረግ ምንድነው? ሶሻል አስፔክቱ፣ ፖለቲካል አስፔክቱ፣ ኢኮኖሚካል አስፔክቱ ምንድነው የሚለው ዲቴል ታያላችሁ ማለት ነው። እንዴ ማህበራዊ ስራዎች ላይ እርዳታ ነገሮች ላይ መሳተፍ ትችላላችሁ ምናምን። ጥቅሙ ምንድነው? ለሀገር ጥቅሙ ምንድነው? ለግለሰብ ጥቅሙ ምንድነው የሚለው በደንብ ትማራላችሁ። ቻፕተር 7 ላይ ደግሞ ክሪቲካል ቲንኪንግ ነው ማለት ነው። ክሪቲካል ቲንኪንግ ምን ማለት ነው? ምንድነው ጥቅሙ? ስኪልስ ኦፍ ክሪቲካል ቲንኪንግ የምንላቸው ደግሞ እነዚህ ቲም ወርክ፣ አናሊሲስ፣ ክሪኤቲቪቲ፣ ፕሮብለም ሶልቪንግ የምንላቸው። በነገራችን ላይ ይሄ ኮርስ ዩኒቨርሲቲ ገብታችሁ ራሱ የምትማሯቸው አይነት ኮርስ ናቸው ማለት ነው። እስከ ዩኒቨርሲቲ ላይ የሚያያዝ ትምህርት ነው። ስለዚህ ባካችሁ ኤሌመንተሪ ፕራይመሪ ያላችሁ ልጆች በቃ ይህንን ትምህርት በደንብ ተማሩ። የእውነት ነው የምላችሁ፣ አትቆጩም። በቃ አሁን ላይ በደንብ የተማረ ተማሪ ወደፊት ስኬታማ የመሆን እንትኑ በጣም ሰፊ ነው። ስለዚህ እዚህ ትምህርት ላይ በደንብ ትኩረት አድርጉ። ሲቲዝንሺፕ ይሄን ይመስላል። ሌላኛው ደግሞ ኢንትረስቲንግ የሆነ ትምህርት እንግሊሽ ነው። እንግሊሽ እንግዲህ ያው መጽሐፉ ብዙም የሚይዘው ነገር የለም፣ ሰፊ ሀሳቦችን ነው የሚያነሳው። ግን ሞር አስተማሪዎቹ ግራመር ላይ ትኩረት እንድታደርጉ፣ ሪዲንግ ላይ፣ ራይቲንግ ላይ ትኩረት እንድታደርጉ የተለያዩ ነገሮች ያስተምሯቸዋል ማለት ነው። እንግሊሽ ላይ ያው ግራመር ነው ኮመን ነገር ነው ባይዘይ። ስለ ቴንስ ታች ትምህርትም ክላስም ተምራችሁ ከሆነ እስከ ዩኒቨርሲቲ ድረስ ስለ ቴንስ ነው የምትማሩት። እንግሊሽ ከተማራችሁ በቃ ግራመር ፓርቶቹ የማይቀሩ ናቸው፣ የማይለወጡ ናቸው ማለት ነው። ስለዚህ እነዚህ ቤዚክ የሚባሉ ነገሮች አሉ አይደለ? ቴንስ ከሆነ ሁሉም ይሄ ፕሬዘንት ቴንስ፣ ፓስት ቴንስ፣ ፊውቸር ቴንስ እነሱ ስር ያሉትን እያንዳንዱን በደንብ ማወቅ። በቃ ስለ አክቲቭ ፓሲቭ ቮይስ ግራመር ፓርቶች አሉ አይደል? በቃ እንግሊዝኛ ላይ አብዛኛዎቹ እነሱን ማወቅ ብትችሉ እና ንባብ ላይ ጥሩ አንደርስታንዲንግ፣ ቮካቡላሪ ላይ ስፒኪንግ ላይም ጥሩ ብትሆኑ እንግሊሽ ብዙ የሚከብድ ትምህርት አለ። ኢንጆይ እያደረጋችሁ የምትማሩት ነው። ያው በተለይ አሁን ልጆች ደግሞ አትታሙ አለ በእንግሊዝኛ
የተለያዩ ሀሳቦችን እናንተ ከትምህርቱ ራሱ አልፋችሁ መሄድ ትችላላችሁ ማለት ነው። እንግሊሽ በጣም ኢንትረስቲንግ ቶፒክ ነው፣ ይጠቅማችኋል። አሁን ሁሉም ነገር ኤአዩ ብትሉ ምኑ ብትሉ ረን የሚያደርገው እያንዳንዱ ነገር እንግሊሽ ነው። ስለዚህ እያንዳንዱን ነገር በቃ ወደፊትም አሁን ከዚህ በኋላ እንግዲህ አማርኛ የሚባል ነገር አይኖርም። ሙሉ ትምህርቶቹ በእንግሊዝኛ ናቸው ኤቭሪንግተን። ስለዚህ ይሄ ትምህርት ከትምህርትም በላይ ነው። ብዙ ነገር ኮሚኒኬት የምታደርጉበት የተለያዩ ነገሮች የምታገኙበት ነው እና ስራ ዓለም ላይ ብዙ ነገሮች ከዚህ በኋላ የምትጠቀሙበት እንግሊሽ ላይ በደንብ ትኩረት አድርጉ። የተሻለ ነገር አምጡ። ትምህርቱ ብቻ ሳይሆን ከትምህርት ባሻገር ጥሩ ተናጋሪዎች ሁኑ፣ ጥሩ ግራመር የምታውቁ ሁኑ፣ መጽሐፍ ላይ እንግሊሽ ላይ ጥሩ ሁኑ። እነዚህም ፕራክቲስ ካደረጋችሁ እንግሊሽን በጣም ኢንትረስቲንግ የሆነ ነው፣ ወዳችሁ የምትማሩት አይነት ትምህርት ነው። ሌላኛው ትምህርት ደግሞ አማርኛ ነው። አማርኛም እንግዲህ የሀገራችን ቋንቋ ነው። ሰው ይሄንንም በደንብ ብትማሩት ጥሩ ይሆናል። ይሄም እንደ እንግሊዝኛ እንዳልኳችሁ ነው። መጽሐፉ ላይ ብዙም ዲቴል ነገር አታገኙም፣ ግን አስተማሪዎቹ ተጨማሪ አድርገው ስለሚያስተምሯችሁ ብዙ ነገር ታገኛላችሁ። ያው 7ኛ ክፍል ይላል። የግዕዝ ቁጥሮቹንም ብታውቁ ደግሞ በጣም ይመረጣል። በነገራችን ላይ ሰው የውጭ ሀገር ቋንቋ ራሱ ሄዶ ይማር የለ አብዛኛው ልጆች ሳያችሁ የግዕዝ ቁጥር አታውቁም። ስለዚህ የግዕዝ ቁጥሮቹንም ማወቅ በጣም የተሻለ ይሆናል። በጣም ደግሞ ሲምፕል ናቸው፣ እንትን እንደሚሉት አይደለም። ብትችሉን የአማርኛ ትምህርት ስትማሩ በግዕዝ ቁጥሮች ብትጽፉ ሁሉን ነገር ቀን ስጽፉ፣ ዓመት ስጽፉ በዛ ነገር ውስጥ ፕራክቲስ ያደረጋችሁ ብትሄዱ የእግረ መንገዳችሁን ማወቅ አይደለም በጣም ነው የሚጠቅማችሁ። አማርኛ ትምህርት ስትማሩ ቁጥሮቹንም በግዕዞች ብትጽፉ በጣም ጥሩ ነው። ምክንያቱም እኛ የውጭ ሀገር ራሱ ሄደን እንማር የለ ሰው ቻይነኛ፣ ፈረንሳይኛ ምናምን ይማር የለ። ስለዚህ የሀገራችንን ነገር ብታውቁ ጥቅም ነው ያለው፣ ጉዳት አይኖረውም። ስለዚህ ሞር እያወቃችሁት ብትሄዱ የተሻለ ይሆናል ማለት ነው። አማርኛም እንግዲህ እንደለመዳችሁት ነው። ከዚህ በፊት 6ኛ ክፍል 5ኛ ክፍል እየተማራችሁት እንደመጣችሁ ነው። የተለየ ነገር አይኖረውም። ባይዞ አፋን ኦሮሞ መጽሐፍም ላገኝ አልቻልኩም። አፋን ኦሮሞም ትማራላችሁ። ያው እንደተባለው እንግዲህ አሁን ግሬድ 6 ላይ በእናንተ አለ ሚኒስትሪ አፋን ኦሮሞ የጀመረው፣ ግሬድ 8ም ሲደርሱ በእናንተ ይጀምራል ማለት ነው። ግሬድ 8 ላይ ሚኒስትሪ አፋን ኦሮሞ በእናንተ ጊዜ ይኖራል። ስለዚህ ከግሬድ 7 ጀምራችሁ ከአሁኑ ጀምራችሁ እያንዳንዱን ነገሮች እያወቃችሁ ብትሄዱ የተሻለ ይሆናል ማለት ነው ለእናንተ። ስለዚህ በደንብ ትኩረት አድርጉ። ማግኘት የሚገባችሁን ነገር ከአስተማሪዎቻችሁን እየጠየቃችሁ በደንብ እየተማራችሁ እንደ በፊቱ ሳትቀልዱ ማለት ነው። የቋንቋ ማወቅ ጥቅሙ ለእናንተ ነው ዞሮ ዞሮ። ስለዚህ የሚጠቅማችሁ ጊዜ አታውቁትም። ቋንቋ መማር ለእናንተ ነው። ስለዚህ አስተማሪዎቻችሁ በደንብ እንዲያስተምሯችሁ ጥያቄን እየጠየቃችሁ ሀሳባችሁን ሰጥታችሁት እየጻፋችሁ ብትማሩ ደግሞ ቀጣይ ዓመት አሁንስ ግሬድ 6 ላይ ተጨናነቃችሁ ለግሬድ 8 ሚኒስትሪ ብዙ አትጨናነቁም ብዬ አስባለሁ። ደግሞ እንደ ሁለተኛ ቋንቋ ስለምትማሩት እንደዚህ እንደ አማርኛ ምናምን አይከብዳችሁም። በጣም ቀላል ነው የሚሆነው። በጣም ቤዚክ የሆኑ ነገሮች ነው የምትማሩት። ግሬድ 6 ላይ የተማራችሁትን ጭምር እዛ ጋር የምትማሩበት አጋጣሚ ይኖራል ማለት ነው። it's all about this ቋንቋዎቹ አማርኛ፣ እንግሊዝኛ፣ አፋን ኦሮሞ ይሄ ነው። ስለዚህ ወደ ሌሎቹ እንለፍ። ሌላው ደግሞ በጣም ኢንትረስቲንግ የሆነ ትምህርት CTE Career and Technical Education ይባላል። ብዙ ጊዜ የኛን ሀገር ትምህርት ምንድነው አካዳሚክ ብቻ ነው፣ ቲዮሪ ትምህርት ብቻ ነው ብለው ብዙ ሰዎች ይተቻሉ አይደለ? አሁን ደግሞ ትምህርት ሚኒስቴር ይሄን አንደርስታንድ አድርጎ በአዲሱ ካሪኩለም CTE የሚባል ትምህርት አድርጓል። እንዴት ነው ይሄ? አካዳሚክ ነገር አይደለም፣ አብዛኛው ቴክኒካል ነገሮች ነው የሚማሩት። ይሄ እውነተኛው ዓለም ላይ ስለ ስራ ዓለም ነው የሚያወሩ፣ ስለ ስራ ነው፣ ስለ በቃ ከነዚህ አሁን ከቨር ፔጁ ላይ ራሱ እንደምትመለከቱት አይታችኋል። ስለ ስራ ነው አብዛኛው ነገር፣ ስለ career and technical education ነው የሚለው እና ብዙ ሙያዎች ከትምህርት ውጭ ያሉ ነገሮች ሰው እንዴት ስለ ኤምፕሎይመንት ብዙ ጊዜ እኛ አልተማርንም። ስለዚህ ነገሮች እኛ እንደዚህ አይነት ነገሮች ግቢ ገብተን የተማርነው ኢንተርፕረነርሺፕ ምናምን ብለን የተማርነው እዛ ነው። ስለ ኤምፕሎይመንት፣ ስለ ኤምፕሎያቢሊቲ፣ ስለ career፣ ስለ ጆብ ምናምን እነዚህ ነገሮች ሁሉ ኮንሰፕቶችን ያገኘነው እኛ የት ሄደን ነው? ዩኒቨርሲቲ ሄደን ነው ማለት ነው። አሁን ግን ከግሬድ 7 ጀምሮ ስለ ስራ እንዲያስቡ ልጆች በማሰብ ይሄ ትምህርት መጥቷል ማለት ነው። ቻፕተር 1 ላይ ስትመጡ Introduction to Career and Technical Education CTE ምን ማለት ነው? ለምንድነው CTE የምትማሩት? career ማለት ምንድነው? ጆብ ማለት ምንድነው? የሚለውን ነገር ቻፕተር 1 ላይ በሰፊው ይማሩታል ማለት ነው። ቻፕተር 2 ላይ ደግሞ ፐርሰናል ካሪየር ሰሌክሽን የሚባል ሐሳብ ይነሳል። እንዴት ነው ተማሪዎች የራሳቸውን ነገር መምረጥ የሚችሉት? እዚህ ጋር ኢትዮጵያ ውስጥ ምን አይነት ስራዎች አሉት? የስራ ዕድሎች 8 አይነቶችን ይጠቅሳቸዋል ማለት ነው። ከዛ ስለ ሶፍት ስኪል ባይዘኛ ዩኒቨርሲቲ ላይ ነው ሃርድ ስኪል ሶፍት ስኪል እያልን ለየተን የተማርነው ማለት ነው። ስለዚህ ሶፍት ስኪል ማለት ምንድነው? ምን አይነት ሶፍት ስኪሎች አሉ? ፐርሰናል፣ ኢንተርፐርሰናል፣ ቲም ወርክ ምናምን እነዚህን ነገሮች በደንብ ይማሩታል ማለት ነው። ሌላኛው ደግሞ ፐርሰናል ፕሮፋይል ዴቨሎፕመንት። ፐርሰናል ፕሮፋይል ዴቨሎፕመንት ምንድነው? እንዴት ነው ፐርሰናል ፕሮፋይልን ዴቨሎፕ የምናደርገው የሚለውን ነገር ደግሞ በደንብ ያሳያቸዋል ማለት ነው። ከስራው ዓለም ጋር ያለው አንድ ተማሪ በኢትዮጵያ ውስጥ በድሮ ካሪኩለም ላይ ተመርቆ ሊያውቃቸው የሚችሉ ሰርች አድርጎ ከትምህርት ሳይሆን ከውጭ ነገሮች ላይ ሰርች አድርጎ የሚያውቃቸውን ነገሮች በዚህ ትምህርት ላይ አካቶላቸዋል ማለት ነው። ይሄ ጥሩ እድል ነው፣ ጥሩ ነገር ነው። ስለዚህ ተማሪዎች የእውነቴን ነው የምላችሁ፣ ይህን ትምህርት ስትማሩ በደንብ በቃ ስለ ወደፊታችሁ ስለ ስራችሁ እያሰባችሁ ብትማሩት
የተሻለ ይሆናል ማለት ነው። ቻፕተር 3 ላይም ደግሞ ስትመጡ ምንድነው ሰልፍ ኤምፕሎይመንት ኦፖርቹኒቲስ ተከታታይ ቻፕተር በቃ ይሄን ነው የምትማሩት። ሰልፍ ኤምፕሎይመንት ኦፖርቹኒቲስ ለራሳችሁ ልትሰሯቸው የምችሉ ነገሮች፣ ስለ ጋርደኒንግ ያነሳል። እንግዲህ ይሄ ትምህርት ሁሉም ተማሪዎች የመንግስት የሚማረውን ሁሉም ኢኮኖሚ ሌቨል ላይ ያሉ ተማሪዎችን ታሳቢ አድርገው ስለመጣ ሜቢ አንዳንድ ከእናንተ ጋር ሊሄድ የማይችል ነገር ሊኖር ስለሚችል ለእናንተ እንዲሆን አድርጋችሁ ብታስቡት የተሻለ ይሆናል። ጋርደኒንግ፣ ስለ ሆርቲካልቸር በደንብ ትማራላችሁ። እንዴት ነው ታይፕስ ኦፍ ጋርደን፣ ይሄን ወደ ስራ እንዴት መቀየር ትችላላችሁ፣ ቱሎች ምን አይነት ቱሎች ያስፈልጓቸዋል፣ ሲድስ ኤንድ ትራንስፕላንት ቤዚክ የሚባሉት ስለ ጋርደኒንግ በደንብ ያብራራላችኋል። ሌላኛው ደግሞ ስለ ሚልኪንግ፣ ምን አይነት የሚልኪንግ አሁን ስለ ወተት ምናምን ነው የምታዩት ማለት ነው። ማሽል ሚልኪንግ የሚባል ነገር አለ። የሚልኪንግ ቴክኒክስ ያሳያችኋል። ሃንድ ሚልኪንግ ይሄ ባህላዊ፣ ዘመናዊ ደግሞ ስንመጣ ስለ ማሽን ሚልኪንግ ጋር ሚልክ ፕሪዘርቬሽን፣ ማኔጅመንት ኦፍ ሄርድ፣ ሃውሲንግ ሲስተም፣ ስለ ኒውትሪሽናል ማኔጅመንት፣ እነዚህን ሁሉ ነገሮች ሰው ትልቅ ሆኖ ተመርቆ ስለ እነዚህ ነገሮች እስኪ ምን አይነት ስራ ልፍጠር ብሎ ሲያስብ ሰርች አድርጎ ሊያውቃቸው የሚችላቸውን አይነት ነገሮች እናንተ ደግሞ ፖልትሪ ፕሮዳክሽን ጋር ያመጣቸዋል። እንዴት ቺክን ሴሌክሽን ክራይቴሪያ፣ ፊድ ሶርስስ፣ ጀነራል ማኔጅመንት። የእውነት ይሄ በጣም ላይ እድል ነው። በዚህ ጊዜ ይሄንን ማግኘት እያሰባችሁ እንድትሄዱ ያደርጋችኋል። ገባችሁ አይደለ? አንዳንድ ትምህርቶች ምንም ሰው ተመርቆ ስራ ያጣል ምናምን የሚባለውን ነገር እናንተ እዚህ ሆናችሁ ስለምትሰሩ ነገር እያሰባችሁ ትሄዳላችሁ ማለት ነው። ስለዚህ ኢንተረስቲንግ ናቸው ባይዘው። አሁን እናንተ አረቃችሁ አሁን ግብርናን ምናምን አረቃችሁ አለ የምታዩት፣ እዚህ ጋር ስትማሩ ግን በጣም ነው የሚገርም የሚሆነው ማለት ነው። ስለ ጸጉር ስራ፣ ስለ ሜካፕ፣ ስለ ስኪን ኬር የተለያዩ ነገሮችም ቻፕተር 4 ላይ አሉ። ቻፕተር 5 ላይ እንግዲህ ሰልፍ ኤምፕሎይመንት ኦፖርቹኒቲ ነው የተለያየ መንገድ እያሳየ ስለ ጋርመንት ሜኪንግ አለ፣ ሹራብ፣ ዳንቴል አሰራር ፕሮጀክት። አሁን የተለያዩ ስራዎች ራሱ ይሰጧቸዋል። እስኪ ዳንቴል ሰርታችሁ ልትባሉ ትችላላችሁ። ጸጉር አስተካክሉ፣ ሜካፕ ስሩ ልትባሉ ትችላላችሁ። ፕራክቲካል ነገር ነው ማለት ነው። ይሄ ትምህርት እንግዲህ የድሮ ሰዎች በድሮ አይ ቲንክ ከ30 ምናምን በፊት የተማሩ ሰዎች ይሄን ይማሩት ይሄን ሙያ ብለው ይማሩት ነበረ። አሁን ግን ሲቲኢ ተብሎ ይሄ ኮርስ መጥቶላችኋል። ሙያ ስኪሎች፣ ብዙ ስኪል ዴቨሎፕ ታደርጉበታላችሁ። ስለ ሶፍት ስኪል ታውቁበታላችሁ፣ ስለ ሃርድ ስኪል ታውቁበታላችሁ። በቃ ስለ ስራ ዓለም ያሉትን ነገሮች እዚህ ጋር በቃ መሰረት ጥላችሁ ትሄዳላችሁ ማለት ነው። ቻፕተር 6 ላይ ደግሞ ሪኮግናይዚንግ ኤምፕሎይመንት ኦፖርቹኒቲስ፣ ኤምፕሎይመንት ምን ማለት ነው፣ ሌበር ማርኬት ምን ማለት ነው። አሁን ሰው ዩኒቨርሲቲ ገብቶ ስለ ቢዝነስ ምናምን ሲማር እነዚህ ነገሮች ነው ዩኒቨርሲቲ ላይ የሚማረው። እናንተ መነሻ የሚባሉትን ነገሮች እዚህ ጋር ትማራላችሁ ማለት ነው። ስለዚህ ስለ ቻፕተር 7 ላይ ደግሞ ኤምፕሎያቢሊቲ ምንድነው፣ ኤምፕሎያቢሊቲ ስኪልስ፣ እነዚህን ነገሮች አብራርታችሁ ትማራላችሁ። ስለዚህ ጋር ደግሞ ላይክ መቀጠር፣ አሁን ለምሳሌ ዶክተር ከሆናችሁ የሆነ ሆስፒታል መቀጠር ይኖርባችኋል። ተነስታችሁ በአንዴ ራሳችሁን ስራ አሰሩ። ስለዚህ ኤምፕሎያቢሊቲ ስኪል ደግሞ እዚህ ጋር ያስተምራችኋል ማለት ነው። ሲቪ አጻጻፍ፣ እኔ እውነቴን ነው የምላችሁ ሲቪ አጻጻፍ ምናምን የተማርኩት ከተመረኩ በኋላ ነው። አፕላይ ለማድረግ ምናምን ስሞክር ነው ሲቪ አጻጻፍ የተማርኩት። ስለዚህ ሲቪ አጻጻፍ እንዴት እንደሆነ አስተማሪያችሁ ሜቢ አሳይመንት ብሎ ሊሰጣችሁ ይችላል። ሲቪ ጽፋችሁ፣ ከቨር ሌተር ፕሪፓሬሽን፣ እነዚህን ነገሮች 7ኛ ክፍል ማወቅ ማለት የተሻለ ነገር ነው ማለት ነው። ስለዚህ ስለ ሲቪ፣ ስለ ከቨር ሌተር ፕሪፓሬሽን እነዚህን ነገሮች ሁሉ በደንብ ታውቁበታላችሁ። ቻፕተር 8 ላይ ደግሞ ስለ ፎር ኤምፕሎይመንት መዘጋጀት፣ ስለ ኤምፕሎይመንት፣ ጆብ ኢንተርቪው ምንድነው፣ ሞክ ኢንተርቪው፣ ስለ ኢንተርቪው ደግሞ እዚህ ጋር በደንብ አድርጎ ያስረዳል ማለት ነው። ሰው ለምን ኢንተርቪው ይወድቃል፣ ኢንተርቪው ላይ ምን ማድረግ አለባችሁ፣ ኢንተርቪው ላይ የተሻለ ነገር ለማሳየት ምን ማከናወን አለባችሁ ምናምን የሚለውን ነገር እዚሁ ያሳያችኋል ማለት ነው። የእውነቴን ነው የምላችሁ፣ ይህን ትምህርት በደንብ ተማሩት፣ በጣም ትጠቀሙበታላችሁ። ለወደፊት ለህይወታችሁ በጣም የሚጠቅም ነገር ነው። ቴክኒካል የሚባሉትን ነገሮች ትማሩበታላችሁ። ሲቲ ይሄንን ይመስላል። ሌላኛው ደግሞ ትምህርት አይቲ ነው፣ ኢንፎርሜሽን ቴክኖሎጂ። ይሄም ያው ስለ ኮምፒውተር የተለያዩ ነገሮች፣ ለቴክኖሎጂ ብዙ ነገሮችን ያስተምራችኋል ማለት ነው። ይሄንን ትምህርት የእውነቴን ነው የምላችሁ በደንብ በቃ በሲሪየስ መማር ያለባችሁ ትምህርት ነው። ምክንያቱም በጣም ብዙ የምትጠቀሙበት አሁን ጊዜው የቴክኖሎጂ አይደለ፣ ሁሉ ነገር ከቴክኖሎጂ ጋር የተገናኘ ነገር ነውና ከጊዜ በኋላ ምንም አይነት ስራ ይሁን ቴክኖሎጂ ከሌለበት ሰርቫይቭ ማድረግ አይችልም። የእውነቴን ነው የምላችሁ። ምንም አይነት ስራ ሁን፣ አሁን ዶክተር መሆን ብትፈልጉ ቴክኖሎጂ ያለበት፣ ፓይለት ዋናው ነው ቴክኖሎጂ ያለበት፣ ኢንጂነር ብትሉ እያንዳንዱ ትምህርት ላይ መግባት ብትፈልጉ ቴክኖሎጂ ያለበት። ስለዚህ እዛ ሄዳችሁ ከምትጨናነቁ ከዚሁ ቤዚክ የሚባለውን ትምህርታችሁ ማወቅ ያለባችሁን ነው በየሌቭሉ እያሳወቃችሁ የሚሄደውና ስለዚህ አይሲቲ ላይም ኢንፎርሜሽን ቴክኖሎጂ በደንብ ትኩረት አድርጋችሁ ተማሩ። ኮምፒውተር ስገቡ ይሄ ላይ አንዳንድ ተማሪዎች ሜቢ ጌም ልትጫወቱ ትችላላችሁ፣ ልትረብሹ ትችላላችሁ፣ ምን ልትሉ ትችላላችሁ። ግን በደንብ አስተማሪያችሁ እንዲያስተምር ፍላጎት እንዲኖረው አድርጋችሁ ጥያቄ እየጠየቃችሁ በትኩረት መማር ከቻላችሁ ይሄም የተሻለ ነገር የምታገኙበት ትምህርት ነው። ባይዞ የማይጠቅም ትምህርት የለም፣ ሁሉም ትምህርቶች ይጠቅማሉ። በተለይ አሁን እነዚህ ከቴክኖሎጂ ጋር የሚገናኙ ከስራ ዓለም ጋር እንድትተዋወቁ የሚሆን ሲቲ ምናምን ሞር ስኪል እንድታሳድጉ ሊያደርጓቸው የሚችሉ ትምህርቶችን በደንብ ትኩረት አድርጋችሁ ብትማሩ ይጠቅማቸዋል። ስለዚህ አይሲቲም
ኢንትረስቲንግ ኮርስ ነው የሚሆነው። በደንብ እንድትማሩ ከጊዜው ያሳስባችኋል። ያው ግሬድ 6 ተምራችኋል እነዚህን ትምህርቶችን። ሌላኛው ደግሞ PVA ነው፣ ፐርፎርሚንግ ኤንድ ቪዥዋል አርትስ። ይሄም አርት ላይ በተለይ ፍላጎት ያላቸው ወደፊት ዲዛይነር የመሆን እቅድ ያላቸው ከስዕል ጋር የተገናኘ ነገር የሚመቻችሁ ልጆች ይሄም በጣም ኢንትረስቲንግ የሆነ ነገር ነውና በጣም ኢንጆይ የምታደርጉት አላህ። ይሄ አሁን ቲዮሪ ነገሩ በቃ ይሄ ማትስ ሳይንስ ምናምን ላይ ድክም ብሏችሁ ደግሞ ሞር ኢንጆይ የምታደርጉበት ትንሽ አይምሯችሁን የምታፍታቱበት አይነት ትምህርት ነው። በጣም ኢንትረስቲንግ የሆነ ትምህርት ነው። ይሄም አርት ላይ በጣም በቃ ፍቅሩ ያላችሁ ልጆች እዚህ ትምህርት ላይ በደንብ ትኩረት ብታደርጉ ኢንጆይ ብታደርጉበት ይመከራል። አርት ኢንጆይ ማድረግን አለ የሚፈልገው የትምህርት ነው ብላችሁ ያጥንታችሁ ምናምን የሚሰራ ነገር አይደለም። ትንሽ ስጦታም ይፈልጋል አይደለ? ፕራክቲስ ማድረግንም ይፈልጋል እና ይሄ የሆነ ዝም ብሎ የሚጠና ምናምን ነገር ሳይሆን ይሄ ሞር በቃ ኢንተርቴን ለማድረግ አርት የምትችሉ ትወና የምትችሉ አክቲንግ የምትችሉ ልጆች አክት ታደርጋላችሁ። ስዕል የምትችሉ ልጆች ትስላላችሁ። ድምጻችሁ የሚያምር ሙዚቃ ታቀርባላችሁ። በቃ ከአርት ጋር የተገናኘ ነገር በዚህ ትምህርት ትማራላችሁ ማለት ነው። እዚህ ነገር ላይ ብዙ ነገር ታገኙበታላችሁ አይደለ? አሁን ዓለማችን ላይ በጣም ፌመስ የሚሆኑ ሰዎች አርት ላይ ጥሩ የሆኑ ሰዎች ናቸው አይደለ? ስለዚህ እናንተም እዚህ ነገር ላይ እስኪ መክሊታችሁን ብታገኙ። አርት ስዕል ብቻ አይደለም እንግዲህ ብዙ ነገር ነው። ሙዚቃ አለው፣ ድራማ አለው፣ ብዙ ነገር አለው። እየተማራችሁ መክሊታችሁን በዚሁም ልታገኙ ስለምትችሉ እስኪ ሁሉም ነገር ሞክሩ። አርት ላይ መሳለን ሞክሩ፣ ዲዛይን ማድረግ ሞክሩ፣ አክት ማድረግን፣ መስፈንን፣ እነዚህ ዳንስን፣ እነዚህን ነገሮች ሞክሩና አንድ የተመቻችሁ ነገር ላይ እዛ ነገር ላይ መቀጠል ስለምትችሉ ይሄንንም ኦር ላይክ ፓሽናችሁን ታለንታችሁን እንድታገኙ ስለሚረዳችሁ ይሄን በጣም የሚገርም ትምህርት ነው። መጨረሻ ላይ ደግሞ ማነሳላችሁ ብዙዎቻችሁ የምትወዱት የብዙዎች ተማሪዎች ፌቨሪት ሳብጀክት የሆነው HP ነው ማለት ነው፣ ሄልዝ ኤንድ ፊዚካል ኤዱኬሽን 7ኛ ክፍል ላይ እሱ አይቀርም እንግዲህ የትም የምትዝናኑበት ነው። በቃ ብዙ በነገራችን ላይ ይሄ ትምህርት ብዙ ላይክ አትሌት የሚሆኑ ልጆች እንትናችሁን የምታገኙበት ነው። ኳስ መጫወትም ከሆነ እንደ እንትኑ ቢሆን ማለት ነው። በደንብ ከተማራችሁ ሯጭ የምትሆኑ ልጆች መንገዳችሁን በዛ የምታገኙበት፣ ኳስ የምትጫወቱ የተለያዩ አሁን ኢትዮጵያን በብዙ አይነት የስፖርት ዘርፍ የሚያስጠሩ ሰዎች አሉ አይደለ? ትምህርት ቤት ላይ እንደዚህ እየተማሩ በደንብ በሲሪየስሊ ተይዞ እየተማሩ ቢሆን ብዙ ኳስ ተጫዋቾች፣ ብዙ ሯጮች፣ ብዙ ነገሮች የሚወጡበት ትምህርት አይነት ነውና ሳይንሱን ደግሞ በደንብ ያስቀምጥላቸዋል መጽሐፋችሁ ላይ። እውነት ስፖርቱ ጋር በጣም ወዳጅነት ያላቸው ወደ ስፖርቱ የምታዘነቡ ልጆች ዝም ብላችሁ አንብቡት እስኪ መጽሐፍ። ስለ ሁሉም ነገር አለው። የሚገርም ሀሳቦችን ያነሳላችኋል። የስፖርት ሳይንስ እናንተ ኳስ መጫወት መራገጥ ብቻ ነው የሚመስላችሁ አይደለ? ስፖርት ብዙ ሳይንስ አለው። መጽሐፉን እስኪ ከፍታችሁ ይዩት አንድ ጊዜ፣ አዲስ ነገር ታገኙበታላችሁ። አጠቃላይ የ7ኛ ክፍል ትምህርታችሁ ይሄንን ይመስላል። አይ ቲንክ 11 ሳብጀክት ናቸው። 11ዶቹም ሳብጀክት በጣም ጥሩ ናቸው። እናንተ ጥሩ አድርጋችሁ የምትማሩ ከሆነ ማለት ነው it's all about this። ስለዚህ ጥሩ የትምህርት ዓመት እንደሚኖራችሁ ተስፋ አለኝ። ስለዚህ በዚህ ክረምት ተዘጋጅታችሁ እንድትገቡ ምኞቴ ነው። ቀጣይ ዓመት ጥሩ የትምህርት ዘመን ታሳልፋላችሁ ብዬ አምናለሁ። የሚያግዘኝ ሰው ፈልጋለሁ፣ እቤት አስጠኝ ፈልጋለሁ የምትሉ ከሆነ ደግሞ ኮንታክት አድርጉን። የሚገራረሙ አስጠኞች እናቀርብላችኋለን። ኦንላይን ክላሳችንን መቀላቀል ትችላላችሁ። የዛሬ ቪዲዮአችን ይሄን ይመስል ነበረ። መልካም ጊዜ። እናመሰግናለን።